ሰላም ለሁላችሁ ውድ ተመልካቾቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በጣም አስፈላጊና ለብዙ ሰዎች የሚያስጨንቅ ርዕስ ላይ እንነጋገራለን። ስለ HIV ከእናት ወደ ልጅ እንዴት ይተላለፋል፣ እንዲሁም እንዴት መከላከል ይቻላል በሚለው ዙሪያ። በመጀመሪያ አንድ ነገር ግልጽ ላድርግላችሁ። HIV ያለባት እናት ጤናማ እና ከኤችአይቪ ነፃ የሆነ ልጅ ልትወልድ ትችላለች። ይህ በሳይንስ የተረጋገጠና ሆኖ ያየነው ነው። ኤችአይቪ ከእናት ወደ ልጅ መተላለፍ 3 ጊዜ ሊከሰት ይችላል። አንደኛ፣ በእርግዝና ሰዓት። በእርግዝና ሰዓት ቫይረሱ በእናቱ ደም ውስጥ ካለ ወደ ጽንስ ሊደርስ ይችላል። ሁለተኛ፣ በወሊድ ጊዜ። ሕፃኑ በወሊድ ሂደት ወቅት ከእናቱ ደም ወይም ከሌሎች ፈሳሾች ጋር ሲነካካ መተላለፍ ሊከሰት ይችላል። ሶስተኛ፣ በጡት ማጥባት ወቅት። ኤችአይቪ በጡት ወተት ውስጥ ሊኖር ይችላል። ስለዚህ በእነዚህ 3 ጊዜያት ልጅ ኤችአይቪ ከእናት ሊተላለፍበት ይችላል ማለት ነው። አሁን የመከሰት እድሉ ምን ያክል ነው የሚለው እናያለን። ሕክምና ካልተደረገ አስተውሉ፣ እዚህ ጋር ሕክምና ካልተደረገ የመተላለፍ እድሉ አንዳንድ መጽሐፎች ከ20 እስከ 40%፣ አንዳንድ ጥናቶች ደግሞ ከ15 እስከ 45% ሊደርስ ይችላል ይላሉ። ነገር ግን እናቱ የኤችአይቪ መድኃኒት በየቀኑ በትክክል ከወሰደች ከ2% በታች ሊወርድ ይችላል። ይህ መድኃኒት ኤአርቲ ተብሎ ይጠራል። ኤአርቲ ማለት አንቲ ሪትሮቫይራል ቴራፒ ማለት ነው። ኤአርቲ የቫይረሱ መጠን በደም ውስጥ እንዲቀንስ ያደርጋል። እስከ አንዲቴክቴብል እስከሚባል ድረስ ሊያወርደው ይችላል። ይህ ማለት ቫይረሱ በምርመራ አይታይም ማለት ነው። ስለዚህ የመተላለፍ እድሉ በጣም ዝቅ ይላል። ከዚህ በተጨማሪ እናቱ በእርግዝና መጀመሪያ ወር ላይ መመርመር አለባት። ምናልባትም በደም ውስጥ ቫይረሱ ካለ ቶሎ መድኃኒት ለመጀመር። ሁለተኛ፣ የሐኪም ቀጠሮ መከታተል። ከዚህ በመቀጠል የመውለጃ ሁኔታዎችን እንመለከታለን። የቫይረሱ መጠን ዝቅ ያለ ከሆነ ምናልባትም አንዲቴክቴብል ደረጃ የደረሰ ከሆነ በመደበኛ ወይም በማህፀን አምጦ መውለድ ይቻላል። ነገር ግን የቫይረስ መጠኑ ከፍ ያለ ከሆነ በኦፕራሲዮን ቢወለድ ይመከራል። ይህ ከእናት ወደ ልጅ የመተላለፍ እድሉን ለመቀነስ ማለት ነው። ህፃናቶቹ ከተወለዱ በኋላ ለጥቂት ሳምንታት መድኃኒት ይወስዳሉ። ለምሳሌ ለ12 ሳምንት የሚሆን ኤዚቲኒብራፒን። እንዲሁም ህፃኑ ከተወለደ 42 ቀን ሲሞላው ምርመራ ይደረግለታል። ዲቢኤስ ድንገት እንዳለ ለማረጋገጥ ማለት ነው። ይህ እየሆነ እያለ በእርግዝና ሰዓት፣ በመውለጃ ሰዓት እንዲሁም በጡት ማጥባት ሰዓት አስፈላጊው ክትትል ከተደረገ እናትየዋ ኤአርቲ ሜዲኬሽኑን ፐርሲስተንትሊ ኤንድ ኮንሲስተንትሊ የምትወስድ ከሆነ የመተላለፍ እድሉን መግታት ይቻላል። አንድ አስፈላጊ ነገር አለ። ፍርሃት እና እፍረት ሰዎችን ከህክምና ያርቃል። ግን ኤችአይቪ ዛሬ በመድኃኒት መቆጣጠር የሚቻል በሽታ ስለሆነ ቀደም ብሎ መመርመር እንዲሁም ህክምና ማድረግ ሁሉንም ነገር ከተስተካከለ ህፃናትን ከቫይረሱ ነፃ ማድረግ ይቻላል። ስለዚህ ለማጠቃለል ያክል ኤችአይቪ ከእናት ወደ ልጅ ሊተላለፍ ይችላል። ነገር ግን መድኃኒቱ ቶሎ መወሰድ ከጀመሩ፣ መድኃኒቱን በትክክል እና ያለማቋረጥ ከወሰዱ፣ የሐኪም ምክር ከተከታተሉ ከኤችአይቪ ነፃ የሆነ ልጅ ይወልዳሉ። ስለዚህ ኤችአይቪ ከእናት ወደ ልጅ የመተላለፍ እድሉን 0 ማድረግ ይቻላል። ይህ ቪዲዮ ጠቃሚ ከሆነ ላይክ፣ ሼር እንዲሁም ሰብስክራይብ ያድርጉ። እናመሰግናለን። በቀጣይ ቪዲዮ እንገናኝ።